ኢሳቅ መቼም እያንዳንዱ ሀገር በኪነ ጥበቡም በአትሌቱም በስነ ጽሁፉ በሚሊተሪውም በብዙ በሙያ ዘርፎች ጀግንነት አይነተ ብዙ ነው። በጣም መለኪያዎቹም ብዙ ናቸው። በየዘርፉ አሉ። ቴዎድሮስ ካሳሁን ቴዲ አፍሮ ካፋህ አይጠፋም ባንድም በሌላም እንበል የጋራ ጀግና ነው ይላሉ ኢትዮጵያውያን። ሙስሊም ክርስቲያኑ እሱም ራሱ ሙስሊም ክርስቲያኑ ይወደዋል። እሱም ራሱ እስላም ክርስቲያኑ አንዱ ነው ጾማቸው ወደ አምላክ ለመሄድ ቀጠሮ እንዳላቸው ይላል። ቴዲ ያው የንባብ ሰው ነው፣ ድምፃዊ ነው፣ ጸጋውም ያለው ሰው ነው። ቅናት ካልሆነ በስተቀር አዋቂ ነው። አሁን አንተ ቀንተህበት ካልሆነ በስተቀር አንድ ፊልድ ውስጥ መሆን የለብንም ለመቅናት። በአንድ ብርቱካን ሻጭ የሚቀናበት ምክንያት የለም። ምክንያቱም ብርቱካን ሻጭ አይደለሁም እኔ፣ ገበያዬን ተቀናቀነኝ አይደለም፣ እኔ ዘፋኝ አይደለሁም። ምን ብዬ ነው እንደው መቀናናት እንኳ ቢኖር ዘርፍ ሲመሳሰል ነው የሆነ ሰው ላይ እንትን የምትለው። እኔ ዘፋኝ አይደለሁም፣ ለምን ብዬ ነው በአንድ ዘፋኝ ልቀና የሚችለው? ብዙ ሴንስ የሚሰጥ ክስ አይደለም። እሱ ላይ የምታቀርባቸው ትችቶች ሴንስ ይሰጣሉ? ሌሎች ሰዎች ላይ እንደማቀርባቸው እኔ በስፋት አህዳዊነትን በጣም እተቻለሁ። የምታወቅበት አቋሜ ነው። አህዳዊ አስተሳሰብ ከኢትዮጵያን ሁልጊዜ አህዳዊ ፖለቲካዊ ቋንቋ ነው። እሱ እኮ የአንድነት የፍቅር ሰው ነው። ለምሳሌ አንድነትን አያውቀውም ቴዲ። ምን ውስጥ ታውቀዋለህ? ወይም አንድነት የምንለውን ኮቴሽን ውስጥ እናስቀምጠውና የግል ጉዳይ ያላችሁ እንደው መጀመሪያ ማወቅ የምፈልገው አብራችሁ አድጋችኋል? እኛ ሰፈር አብረን አደግን አይባልም። እኛ ሰፈር የነበረ የኪነት ቡድን ውስጥ ይመጣ ነበር፣ እንደዛ አይነት ነገሮች ላይ ይሳተፍ ነበር ነው። እኛ ሰፈር ላይ ካሉ ሰዎች ጋር ግንኙነት ነበረው፣ የስራ ግንኙነት፣ የምን ግንኙነት። ስለዚህ ይመጣ ነበር ሰፈር ምናምን እንደዛ አይነት ነገር እንጂ አብሮ የማደግ አይደለም። በአካል ታውቀዋለህ ወይ ማለት ነው? እንደዚህ ፊት ለፊት? አዎ አውቀዋለሁ። ምክንያቱም የኛ ሰፈር ልጆች ሲያገቡ ይመጣል፣ አንዳንዴ ዘፈን ምናምን ያቀርባል። ከቅርበቱ አንጻር ወዳጅ የሆኑ ወይም በሱ ኪነት ቡድን ውስጥ አመራር ቦታ ላይ የነበሩ ሰዎች አሉ። እኛ ሰፈር የነበሩ ቤተሰቦች አሉ። እነሱ ሲያገቡ ምን ሲሉ እነዛ ሶሻል ነገሮች ላይ ይመጣ ነበር፣ ታዋቂ ከሆነም በኋላ ማለት ነው። ስለዚህ አንድ ሁለት ጊዜ እንደዛ የማየት እድል ገጥሞኛል። ግን እድሜ ብዙ ልጅ ነበር በወቅቱ። በጥቅሉ ከሱ ጋር በተያያዘ ፍቅር ያሸንፋል ምናምን ብሎ ነው ብዙ ብራንዲንጉ ከፍቅር ጋር የተያያዘ ነው። ግን አህዳዊ ትርክት ይዞ ነው የሚመጣው በብዛት። መሰረታዊ ትችቱ ያ ነው። ስለ ፍቅር ይልና ግን የሚያወራቸው ወይም ውዳሴ የሚያወርድላቸው ስብዕናዎች በጣም በጭካኔያቸው የሚታወቁ በጣም ጨፍጫፊ የሚባሉ የኢትዮጵያን ዥንጉርጉርነት የማይቀበሉ ጨቋኝና አስቸጋሪ የሆኑ ስብዕናዎችን ያወድሳል። የትርክት ድጋፍ ይሰጣል። ስነ ጥበብ ደግሞ በጣም ፓወር አለው። ሰዎችን የማሳመን ምን ማለት ይሄ በጣም አርቲስቲክ የሆነ እንትን አለው እና ያንን ሽፋን በመጠቀም ችሎታውን ምኑን ተጠቅሞ የተሳሳተ ትርክት ወደ ማህበረሰቡ ለማስረጽ ይሞክራል። ያ ነገሩ ምቾት ስለማይሰጥ እነዛ ነገሮች ይተቻሉ። ማን ነው ጨፍጫፊው? አፄ ቴዎድሮስ፣ ኃይለ ሥላሴ ምናምን የምትላቸው በብዛት እነዚህ እሱ አሞግሶ እንትን የሚላቸው ሰዎች ኢትዮጵያን ያሰናከሉ ሰዎች ናቸው። ኢትዮጵያ ኔሽን ስቴት ሆና ግዛታዊ አንድነቷ ከተመሰረተ በኋላ የጋራ ስነ ልቦና መመስረት የማይችልበትን የአሲሚሌሽን ፖለቲካ ያሰረጹና በብዙ ሙስሊሙን ማህበረሰብ ጨምሮ በብዙ ህዝቦች ላይ በደል ያደረሱ መወቀስ ያለባቸው ብዙ ዕዳ ኢትዮጵያን ባለ ዕዳ አድርገው ያለፉ ሰዎች ናቸው። እና አንድ ሰው ስለ ፍቅር ካወራ እውነት ፍቅር ከሆነ የሚያወራው ፍቅር ሊያሳዩ የሚችሉ ስብዕናዎችን ፈልጎ ያወድስ እንጂ በፍጹም በፍቅር የማይታወቁ ሰዎችን አንስቶ እንትን ቢል ፌር አይመጣም። ለምሳሌ በእኔ ምሳሌ ልስጥ። አሁን ለምሳሌ ወፈር ያልኩ ነኝ አይደል? ብዙም ስፖርታዊ ምናምን አቋም ያለኝ ሰው አይደለሁም። ውፍረት አለብኝ፣ ኦቨርዌት አይነት ነገር። አሁን እኔን አንድ ሰው ተነስቶ ስለ አካላዊ ስለ ስፖርተኝነት የሚያወራ ሰው እኔን ምሳሌ አድርጎ ቢያቀርበኝ ልክ ይሆናል ማለት? እኔ ለስፖርተኝነት ምሳሌ ሊሆን አልችልም። ምክንያቱም ኦቨርዌት ነኝ፣ በዛ አልታወቅም። ከዛ ይልቅ ስፖርተኛ የሆነ ጤናማ የሆነ ሰውነት ግንባታ ላይ ጥሩ የሆነን ሰው ወስዶ በዛ መልኩ እሱ ምሳሌ ቢያደርግ ያስኬዳል፣ ከትርክቱ ጋር ይሄዳል። አንተን
አንተን ለስፖርተኝነት አንስቶ መግለጽ ማውራት ይችላል። ስፖርት ካልሰራችሁ እንደ ይስሐቅ ነው የምትዝረጠረጡት ብሎ ሊያሳይበት ይችላል። እንደዛ ካለ ኦኬ፣ ወደ እንትኑ እንመለስ። እንደዛ ከሆነ አሁን አንተ ወደ ታሪኩ እንመለስ። ወደ ታሪኩ እንመለስ። ተክሌ አሁን አንተ ባልከው መሰረት ችግር የለም እቀበላለሁ። ግን ምን ቢያደርገው መሰለህ ያም ይሆነው ለምሳሌ ስለ ፍቅር አውርቶ በትክክል ፍቅርን እንትን ላለመሆን ወይም ከፍቅር ተቃራኒ ላለመሆን እነዚህን መጥፎ ንጉሳን እንደ ምሳሌ እናድርጋቸው ቢል አሁን አንተ ያመጣው ምሳሌ ለምሳሌ እንደ ጥሩ ምሳሌ ሊሆን ይችላል ብዬ አስባለሁ። ለምሳሌ ስለ ቴዲ አፍሮ ስለ አፄ ቴዎድሮስም ሆነ ስለ ሚኒሊክ የዘፈነበት አንደኛ የታሪክ አረዳድህን እኔ በግሌ ማወቅ ፈልጋለሁ። በግሌ ታሪክ ታሪክ አላውቅም ብለ ያለፍካቸው አሉ። ታሪክ የተፈጸሙ በጊዜው የነበሩ አሉ። እነዛ ሰዎች በዛ ጊዜ ሀገሬን ህዝቤን ያራምዳል ብለው በበጎ በዛ ዘመን ባለው ቴክኖሎጂ በዛ ዘመን ባለው መረዳት የገባቸውን ለህዝባቸው በጎ ነገር ያደርጋሉ። ምናልባት ተሳስተው ደግሞ መጥፎ ነገር ሊያደርጉ ይችላሉ። ታሪክ ማለት መጥፎውን ለዛሬ አመጥቶ ሌላ መጥፎ እንዲደገም መስራት ይሄ ጀግንነት አይመስለኝም። ይልቁኑ ያን ቆይ ሐሳቤን አልጨረስኩም። ያኛውን ትተው በጎውን አመጣው። አፄ ቴዎድሮስ እኮ ኢትዮጵያን አንድ ለማድረግ እኔ የኢትዮጵያ ንጉስ የኢየሩሳሌም እጮኛ ብለው ተሻጋሪ ህልም ይዘው ደግሞ ለሀገር ያላቸውንም ፍቅር ኢትዮጵያን እየመራሁ ለወራሪ እጅ መስጠት ህዝብን ማዋረድ ነው ብለው ራሳቸውን መቅደላ በሚባል ሌላ ቀራኔዮ የሰው ሰው ናቸው። ስለ አፄ ቴዎድሮስ እንዲህ አይነትን ታሪክ ከመናገር እንዲህ አይነትን ነገር አውስቶ ሌላ የተሻለ ቴዎድሮስ እንዲመጣ ከመንገር ያለፈ አፄ ቴዎድሮስ የትኛውን ጨቆይ አንደኛስ እንደው አፄ ቴዎድሮስ በሽተኛ ንጉስ ናቸው። እኔ አንድ ስለ ፍቅር የሚያወራ ሰው አሁን እኮ ከብራንዲንጉ ጋር ነው የሚጣለው። አሁን እየፈረድኩ ያለሁት ምንድነው ቴዲ አፍሮ ፍቅር የሚል ብራንድ ይዞ መጥቷል። ፍቅር ያሸንፋል ምናምን የሚሉ ነገሮችን አምጥቷል። ስለዚህ የምትፈርደው በዛ ብራንድ ላይ ተመስርተህ ነው። ሰዎች ለራሳቸው ሴት የሚያደርጉት አመለካከት አለ። እሱን መሰረት አድርገህ ትወቅሳለህ። ኖ ከዚህ ብራንዲንግ ጋር እኮ አልሄድክም ትላለህ። እሱ ይዞ የመጣው ፍቅር ነው። ቴዎድሮስ ደግሞ እጅግ በጣም ጨፍጫፊ ናቸው። እንዲህ በወቅቱ ስለሳቸው የሚወሩት ነገሮች ኦልሞስት ልዩነት የለባቸውም። በጭካኔያቸው በእንትናቸው ሰዎችን ሰብስበው ቆራጥ ናቸው። ለሀገር ለሰላም ራሳቸውም ላይ እኮ እሱ ያንተ አረዳድ ነው። እሺ ራሳቸውን ገለዋል። አፄ ቴዎድሮስ ራሳቸውን ገለዋል። ያደረጓቸው ነው ራሳቸውን ገለዋል። ታውቀዋለህ? ይሄኛውን አሁን ያሉ ነገስታት አሁን ያሉ ፕሬዝዳንቶች ግማሹን ቢያደርጉት በእርግጠኝነት ሁላችንም ቆመን እናወግዛለን። ታሪክ በነገራችን ላይ ወደ ኋላ ንጽጽር ሰብስቦ ማቃጠል የት ላይ ነው ሲሆን ይሄንን ካሁን ቀደም ለምን አቅርቢያቸዋለሁ። አንተ ያቀረብከው ላንተ መልሶ ጎንደርን ስንት ጊዜ ደጋግመው አንተ ያቀረብከው ላንተ ማስረጃ ድጋሚ መሆን ይችላል እንዴ? አንተ ያወራኸው የዛሬ የታሪክ እንትኖችን መሰረት አድርጌ ነው ያቀረብኩት። ካሁን ቀደም ምናልባት አሁን ይሄ ጥያቄ እንደሚመጣ ብገምት ከፌስቡክ ውስጥ አውጥቼ ላሳይህ ይችል ነበር። ካሁን ቀደም የታሪክ መዛግብትን መሰረት በማድረግ ምን ያክል ጨካኝ እንደነበሩ። ይሄ እኮ ብዙ ከባድ አይደለም። ኪነት ያገነነው አፄ ደራሲ አብዱል ጀሊል አሊ ካሳ በሚል ሌላኛው እንዳንተ በአፄ ቴዎድሮስ የማይስማማ ሰው የጻፈው ነው። አንዱም መነሻ ልታደርገውም ይመስለኛል። አውቀዋለሁ። እሱ ታሪካዊ እንትኖችን መረጃዎችን መሰረት አድርጎ እንትን ካለው ችግር አለው ብለህ ካሰብክ ነው። ታሪክን መሰረት አላደረግም ብለህ ካሰብክ ዝርዝር ነገሮችን ልትወቅስ ትችላለህ። ግን እኔ አሁን የኔን እምነት አይደለም የምነግርህ። አንተ እየጠየከኝ የኔን እምነት ነው የምነግርህ። እኔ ትክክል ነው ብዬ ባየኋቸው የታሪክ እንትኖች መሰረት እጅግ በጣም ጨካኝ ገጸ ባህሪ ናቸው። እውነቱን ለመናገር የቴዎድሮስ ደጋፊዎች እንኳን ጨካኝነታቸውን አይክዱም። በጣም ጨካኝ እንደነበሩ ይታወቃል። እና ፍቅር ያሸንፋል ብሎ ብራንዲንግ የሚሰራ አንድ ንጉስ በጭካኔያቸው የሚታወቁ በጣም ጨፍጫፊ የሚባሉ ንጉስ ዋና የውዳሴ እንትን ማዕከል አድርጎ ማንሳቱ አስቂኝ የብራንድ ግጭት ነው። አንደኛ እርግጥ ሊያተርፍለት ይችላል። ንጉስ በኢትዮጵያ በቀደመ ጊዜ በዛሬ በነገራችን ቅድም ያመጣኸውን ንጽጽር አልስማማም። የዛሬ ሰው
ወደኋላ 100-200 ዓመት ሂዶ አይነጻጸርም። ምናልባት የዛ ጊዜ ሰው ወደ አሁን መጥቶ በጎገኑ ወይ በሆነ ነገር ተጠቅሶ ንጽጽር ሊሆን ይችላል። ንጽጽር ማቀው እንደዛ ነው። ምክንያቱም ይሄኛው ወደ ኋላ መሄድ አይችልም። እኔ ይሄን የጋራ የሚያደርጉን ብዙ ነገሮች አሉ። በጣም ጥሩ የአስተዳደር ስርዓት የፈጠረው ለውጥ አሁን እኛ በዲሞክራሲ ምናምን ስርዓት ውስጥ እንኖራለን። በፊት የንጉሳዊ ስርዓት ነው። እነዛ የሚፈጥሯቸው ልዩነት እረዳለሁ። ነገር ግን በሰብአዊነት ደግሞ ሼር የምናደርጋቸው ለምሳሌ በደል ድሮም በደል ነበር። ሰዎችን መግደል፣ ማቃጠል ድሮም ቢሆን በደል ነበር። ያ ጊዜ የነበረው ነገር አሁን ያለውን እጅ መቁረጥ ሲዋጉ ሲባክኑ ነው የኖሩት። ስለዚህ ከቴዲ ብራንድ አንጻር ይሄ ለምን ያስኬዳል ነው የምልህ። ፍቅር ያሸንፋል እያልክ ግን በደም አፍሳሽነት የሚታወቁ ነገስታትን ስታሞግስ መዋል ምኑን ነው ፍቅር? ሀገር ለማጽናት በጦር ሜዳ ደም መፍሰስ በዓለም ላይ ይኸውልህ ስታሊን አሁን ስንት ሚሊዮን ሰው ነው የጨፈጨፈው ብትጠይቀው እሱም አገሪቱን በምን ፖሊሲ ላይ ለማጽናት ይልሃል። ዓለም ላይ ያሉ እጅግ በጣም ጨካኝ የሚባሉ ጨፍጫፊዎች በሙሉ አንድነት ምናምን የሚሏቸው ትርክቶች ነበሯቸው። እንዲህ ከሆነ ማንንም ላንወቅስ ነው። ምክንያቱም በቀይ ሽብር አሁን ስንት ትውልድ ተገድሏል አይደል? በደርግ መንጌን ብትጠይቀው እኮ የሚልህ ነገር ሊኖር ይችላል። እኔ ኢትዮጵያን አንድ ለማድረግ ምናምን የሶሻሊዝም ማህበራዊ ፍትህ ለማስገኘት ሊልህ እኮ ይችላል። የትኛውም ስርዓት የሆነ የሚይዘው ትርክት አለው። ያ ማድረግ ግን ትክክል አያደርገውም። የምንወቅሰው ሰብአዊ መስፈርቶች አሉ። ሰዎችን መበደል፣ መግደል፣ ማቃጠል እኒህ ነገሮች በየትኛውም ዘመን ቢሆኑ ስህተት የሆኑ ነገሮች ናቸው። ከስርዓት ለውጥ የመጡ ልዩነቶችን እረዳለሁ። እንዳልኩ አሁን ዴሞክራሲያዊ ስርዓት አለ፣ በቀደም ብሎ የንጉሳዊ ስርዓት አለ። ለውጦቻቸውን የሌጂቲሜሲ አካሄዳቸውን ምኖቹን እነዛን ልዩነቶች እረዳለሁ። ያም ሆኖ ግን በደል ሊባሉ የሚችሉ ነገሮች አሉ። ግን እነዚህን ሁሉ የምፈርዳቸው ምንድን ነው? አንድ ሰው ስለ ፍቅር አወራለሁ ካለ በፍቅር የሚታወቁ ወይ ደግሞ የሀገር ሽማግሌዎችን ምናምን ለምን አያወድስም? ሌላ ሊያስማሙ የሚችሉ በፍቅር ወይም በሰብሳቢነታቸው የሚታወቁ ገጸ ባህሪያትን ቢያሞግስ ሊያስኬድ ይችል ይሆናል። ነገር ግን በጣም ጨካኝ፣ በጣም ይሄ ምንድን ነው ወጣ ያለና በጣም እንትን የሆነን ፊገር አግሬሲቭ የሆነን ፊገር የፍቅር መገለጫ አድርጎ ማምጣት እነዛ ነገስታት የፈጸሙትን ወንጀል ጀስቲፋይ ለማድረግ ወንጀላቸውን ለማጠብ የሚደረግ ጥረት ነው። ስለዚህ ቴዲ ከሚወቀስበት ነገር አንዱ ወንጀላቸውን ሊያጠብ ይሞክራል፣ ጥሩ አድርጎ ሊያሳያቸው ይሞክራል። ግን ያ ነገራቸው መወቀስ ነበር የነበረበት ነው። ያው አንድ ሙስሊም ጋዜጠኛ ነኝ ስላልከኝ ደጋግመን ስላነሳ ነው። በነገራችን ላይ አንዳንድ ነገሮችም በልዩነትም ልናልፋቸው ይችላል። ሙስሊም ጋዜጠኛ ነኝ ብለኸኛል። በሙስሊም አይን አፄ ቴዎድሮስን፣ በሙስሊም አይን ቴዲን ካየኸው ሙስሊም በነገር ቤተክርስቲያንም አይን በጣም ጨፍጫፊ ነበሩ። ስርዓታቸውን ለመጣል እኮ በነገራችን ላይ ቤተ ክህነት ትልቅ ሚና ነበራት። ምናልባት ታሪኩ ላይ ባነበብኳቸው ጥቂት ነገሮች ማለት ነው። ለቤተ ክርስቲያን ቢሆን ጥሩ ሰው አልነበሩ። የቄስ አድማ ነው የጣላቸው ይባላል። ነገር ግን በጣም ጨፍጫፊ የሚባሉ ሰው ነበሩ። ነገር ግን ቆራጥ፣ ለሀገር ግን ያላቸውን ራዕይ ኢትዮጵያን አንድ ለማድረግ የጋፋት ቆራጥና ቆራጭ ብዙ ጊዜ ቆራጥ የምንላቸው ቆራጮቹን ነው። መንግስቱ ኃይለማርያም ቆራጭ ነበር። ለኔ አንዱ ተነስቶ መንጌ ቆራጡ ሊል ይችላል። መንጌ ቆራጩ ነው እኔ የምለው። ለኔ የሚሰጠኝ ትርጉም ያ ነው። ሰዎች በጅምላ የሚጨፈጨፉበትን ነገር ቆራጥ ምናምን ብሎ ቆራጥማ ከሆነ ስታሊን ቆራጥ አልነበርም ልትለኝ አትችልም። ግን ስንት ሚሊዮን ሰው ጨፈጨፈ? ማኦ ዜዱንግ ቆራጥ አልነበረም ልትለኝ አትችልም። ቁርጥርጥ ነው ያደረጋት ቻይናን። ስንት ገበሬ ነው የጨፈጨፈው? ማለት ምድራችን ላይ የነበሩ ጨፍጫፊዎች በሙሉ ቆራጥ ነበሩ። ሂትለር 6 ሚሊዮን አይሁድ ገሏል ይባላል። ቆራጥ አልነበርም እንዴ? ከቆራጥም አልፎ ኖርማንዲ ድረስ ገብቶ ፈረንሳዮችን፣ እንግሊዞችን እኮ ያንቆራጠ እንግሊዝ ብቻ ነች ከወረራ የማኦ ዜዱንጉን ቻይና ጥሩ ምሳሌ ስላነሳ የማኦ ዜዱንጉን ቻይናን ንገረኝ። እሱ ዛሬ ቻይናን ያጸናበት አንዱ እርምጃው ያኔ በዛውላ ህዝብ ደም ላይ ቻይና አሁን ያለችበት ግን ማኦ ዜዱንግ ከፊት ለፊታቸው የሚሳሉት የሚሰግዱለት ነው። አፄ ቴዎድሮስ የማኦ ዜዱንግ አይነት ህልም ነው የነበራቸው። አፄ ቴዎድሮስ ሰውን ሁሉ ገሎ የመጨረስ ዓላማ አይደለም የነበራቸው። ኢትዮጵያን እንትን ብታነበው ጥሩ ነው። ማን ኪኔት ያገነነው ብታነበው በእርግጠኝነት እንደዚህ ሰው አርቶቱን እንደውም አንተ መሰለኝ የሰራው። አይመስለኝም። አንተ መሰልከኝ። አይመስለኝም።
ለምን መሰለህ ከሆነ በጣም ደስ ይለኛል። በጣም ብዙ ነገር አርትዖት ስለሰራው አታውቀውም፣ እረሳለሁ አንዳንዶች። ስለዚህ የራስህን መጽሐፍ ነው ሪፈር እያደረክ የምትጠቅስልኝ ማለት ነው። አየህ ምስክር ከሳሹራ አንተ ነህ ያልከው። በነገራችን ላይ እኔ አላስታውስም አሁን አርትዖት አድርጌ ከሆነ ግን ደስ ይለኛል። ግን ብዙ ስላደረግኩ አልከኝ። ለማንኛውም ግን አፄ ቴዎድሮስ ቅድም አንድ የተረዳሁትና ያለፍኩትን ነገር ልንገርህ። አንደኛ ሙስሊም ጋዜጠኛ ነኝ ብለኸኛል። ስለዚህ ነገርን ሁሉ ኃይለ ሥላሴ ሲሆን በነገራችን ላይ ቴዎድሮስ ላይ እንጨርስ። ቆይ አፄ ቴዎድሮስ ላይ እንጨርስ። አንዱ ብዙዎቹ ላይ ያው ተመሳሳይ ወቀሳ ስለሆነ ቆራጭ እንደዚህ ስለሆነ ያልከው፣ ስለዚህ በዛ አይን እያየህ ስለሆነ ይሄን በመረዳት ብቻ አልፋለሁ። አይ ይስሐቅ በቃ የሚያይበት አይን የልዩነት ሐሳብ አድርገን ኬንያ ውስጥ ሰሞኑን የተፈጠረ ነገር ልንገርህ። አንድ ኬንያ ሄዶ በላብራቶሪ ልቡን ታየ። ምንድነው ኤምአርአይ ነው ምንድነው የሚባለው? ይሄ ስካን አድርጎ በኤምአርአይ ሲታይ ልቡ ላይ ትልቅ በረሮ ታየች። የኬንያ እንትኖች በአስቸኳይ ባንኮክ ሄዶ እንዲታከም ሪፈር ጻፉ። ከዛ ባንኮክ ሄዶ ልቡ ላይ በረሮ አለች ተብሎ ሰርጀሪ ሊሰራ ምናምን ዶክተር ተጠርቶ ሲሰበሰቡ ሲያዩ እንደገና እነሱም መልሰው ቼክ ኬንያ በታየ ኤምአርአይ አይሆንም፣ ለካ ኤምአርአይ ውስጥ በረሮ ገብታ እንጂ ሰውየው ልቡ ላይ አይደለም። አሁን አንተ ውስጥ አፄ ቴዎድሮስን ያየበት መነጽር ኤምአርአይ ውስጥ ትልቅ በረሮ አለ፣ ትልቅ መቁረጫ ነገር አለ፣ ጨፍጫፊነት ምናምን ነገር አለ። እኔ የምረዳውን ነው የምነግርህ፣ ወይ ደግሞ ልታሳምነኝ ይገባል። አፄ ቴዎድሮስ በነገሰበት የሰሜኑም የምኑም በምትለው ታሪክ ውስጥ በብዙ ታሪኮች አፄ ቴዎድሮስ እንደ አንድ መንግስት ንጉሥ ዳዊት የመጽሐፍ ቅዱስ እኮ ጨፍጫፊ ነበረ። ከዛ በኋላም ያሉ ታሪኮች በሙሉ ንጉሳውያን ናቸው። በጊዜው ለነሱ እንዳሁኑ ሰብአዊ መብት አምነስቲ ኢንተርናሽናል የሚባል የለም። ንጉሥ ዳዊት በነገራችን ላይ ዳውድ ማለት በጣም ፍትሃዊ የሚባል የአላህ ነቢይ ነው ብዬ ነው የማምነው። ስለዚህ ጨፍጫፊ ነበር የሚለውን ፍረጃ አልቀበል። በጣም ጥሩ። ግን ደግሞ በጣም ፍትሃዊና በአላህ ዘንድ ትልቅ ክብር የነበረው ንጉሥ እንደሆነ ነው የማውቀው። አንተ የምትለው ዳውድን ነው፣ እኔ የምልህ ዳዊትን ነው። ልዩነት አለ እንግዲህ እናንተ አድርጎ እኔ ያነበብኩትን ታሪክ ነው ይዤ የመጣሁት። ዳውድን አላነበብኩ ለማለት። እኛ በእስልምና ያለው የነብያት ነቢያት የአላህ አምባሳደሮች ናቸው። መልካም ሰሪ፣ ለሰዎች ተምሳሌት የሚሆኑ ጥሩና ፍትሃዊ ሰዎች ናቸው ብለን ነው የምናምነው። ከዛ አንጻር እሺ፣ አንተ የዳውድን ያልከኝ የዳውድን አላነበብኩም። እኔ ዳዊትን ታሪክ ነው ያነበብኩት። ዳዊትን ነው እነ ዳዊት እነ ሶሎሞን እሱን ነው ያነበብኩት። በዚህ እንለፍ። ዳዊትን ነው ዳውድ ያልከው? እሺ፣ ሁለት ታሪክ እንዳለው አላውቅም ነበር ዳዊት። ለማንኛውም አፄ ማን ነው ቴዎድሮስ በረሯ ላይ ልምጣልህ። አይ ምሳሌው ላይ ማብራሪያ አልፈልግም። እኔ የኔን እይታ ነው እንጂ ይሄ ጥያቄ አይደለም። ቀጥዬ በማነሳው ላይ ነው። ቴዲ አፍሮ ለፍቅር እንደ የንጉሳውያኑ ላይ በቃ ይሄን ያክል ካለፍ በልዩነት እንለፈው ብዬ ነው። ቴዲ አፍሮ ኢትዮጵያውያንን አንድ ለማድረግ እስላም ክርስቲያኑን ለማዋሃድ ቅድም የፍቅር ሰው ነኝ ካለ አፄ ቴዎድሮስ ሚኒሊክ ላይ ይውረድ አይነት ስትለኝ ነበር። እሺ ይሄኛውን እንለፍ እና አፄ ቴዎድሮስ እነ ሚኒሊክን እነ ጥቁር ሰውን እና አድዋን የጠቀሰበትን መንገድ እንለፈውና ሰው ለሰውን እኮ ያስታረቀበት መንገድ የሚገርም ነው። እኔ ልማልማላህ ባላህ አንቺ በቁልቢ ክርሽን ሳትፈቺ ነይ ከቤቴ ግቢ። እንደገና ደግሞ ወደ መካከለኛው ምስራቅ ሲወስደው ደግሞ አንተ አብርሃም የኦሪት አባት የነ እስማኤል የይስሐቅ አባት ያን ያክል አስታራቂ ልጅ አይደለም ወይ ቴዲ? ይሄን ያክል የፍቅር ሰው አይደለም ወይ? ነገሮች ሊናገር ይችላል። አክቹሊ ይሄ አንቺን በሃይማኖትሽ እኔም በሃይማኖቴ እንደ ፖሊሲ እማልቀበለው ምናልባት እዚሁ ላይ ሰፋ ያለ ፕሮግራም ስለሰራሁበት ዝርዝር ውስጥ መግባት ላይ ያስፈልግ ይችላል። ፕሮግራሙን ቻናሌ ላይ ሊያዩት ይችላሉ። ግን በጥቅሉ ይሄ ቅድም ያልኩህን በጣም ችግር ያለበት የመቻቻል ፖሊሲ የሚያበረታታ ከመሆኑ አንጻር የምቀበለው አይነት ነገር አይደለም። ከዛ ውጭ ቴዲ የተናገረው ነገር በሙሉ መጥፎ ነው የሚል አቋምም የለኝም። ያ ኢፍትሐዊነት ይሆናል። ስለዚህ ጥሩ ነገሮች አድርጎ ሊሆን ይችል ይሆናል። ያን እዛ ላይ ብዙ አከራካሪ ስላልሆነ ብዙ ላይ ይጠቀስ ይችላል። ሁሉም ነገር መጥፎ ነው አላልኩም። ግን በዋነኝነት
ብራንድ አድርጎ የመረጠው ፍቅርና ፍቅር ያሸንፋልና በቋሚነት ደግሞ የሚያወድሰው ስርዓት አህዳዊ ስርዓት እጅግ በጣም ጨቋኝ ደፍጣጭና አቅላጭ እስላም ለምትለው ንጉስ ሙስሊም ላልነበረ ለምሳሌ ለግራኛ አህመድ ቴዲ አፍሮ አልዘፈነምና እነ ቴዲን እና አፄ ቴዎድሮስን እና አፄ ምኒልክን እየተከተልክ ማንቋሸሽ ቆይ ተረዳኝ ሐሳቤን እና አፄ ምኒልክን እና አፄ ቴዎድሮስን የፍቅር ሰው አድርጎ አጀግኗል። ስለዚህ እነሱ በታሪክ ተወቃሽ ናቸው አልከኝ። ቴዲ አፍሮ ለግራኛ አህመድ ዘፍኖ ቢሆን ምን ትል ነበር አንተ? አያደርገውም። ለምን መሰለህ ቢሆን ኑሮ ነው ጥያቄ ነው ይሄው ራሱ ጥያቄው። በነገራችን ላይ ይህን ጥያቄ ነው የነበርኩ ማንሳት ያለብኝ። ምን ብዬ ላነሳለህ እችላለሁ መሰለህ? ቴዲ አፍሮ እንደሚለው የሚያሳስበው አንድነት ብቻ ከሆነና አሁን ለምሳሌ የቴዎድሮስን ጀስቲፋይ ሲያደርግ እንደውም የሆነ ጊዜ ቁም ነገር መጽሔት ላይ ሁላ ወጥቶ የተናገረው ነገር ነበር። ለአንድነት ተብሎ የተሰሩ ስለሆኑ ብሎ ጀስቲፋይ ለማድረግ የሞከረበት በኋላ ላይ ያስተባበለበት ሂደት ነበር። በጥቅሉ ምንድን ነው እንደው እውነት ከሆነ በቃ የግዛት አንድነት ብቻ ከሆነ የሚያሳስበውና የተሰራው ነገር ምንም ይሁን ምን ያድርግ የሚል ቢሆን ኖሮ አህዳዊውን የፖለቲካ ካምፕ ማሳጅ በማድረግ ላይ የተመሰረተ የሚዲያ ስትራቴጂ ባይኖረው ኖሮ አህመድ ግራኝን መስራት ነበረበት ከግዛቱ ስፋት አንጻር ማለት ነው። በሚጠቅሱት ሰፊ ግዛት ገዝቷል ከሚሉት አንጻር እንደ ፖሊሲው ቢሆን እንደ ቴዲ አፍሮ ፖሊሲ ቢሆን እንደውም መስፈን ነበር። እኔ ይስፈን እያልኩ አይደለም፣ ግን እንደ ፖሊሲው ቢሆን ቢዘፍን ቢያንስ ኮንሲስተንሲ ያለው ስህተትን ቢሆን ኮንሲስተንሲ ያለው ገጣሚ እንደሆነ ስለማድረጉ ምንድነው የሚያሳየው? ቴዲ አፍሮ ሁል ጊዜ እንደ ስትራቴጂ የሚያደርገው አህዳዊውን የፖለቲካ ካምፕ ለገበያ ጥሩ ስለሆነ ያንን አፒዝ እያደረገ መቀጠል ፖሊሲው ስለሆነና በትክክል የፍቅር የምን የምትለው ሰው ስላልሆነ ሁልጊዜም ገበያ የሚያገኝባትን ወይም ደግሞ የሆነን የፖለቲካ ኃይል አስደስቶ መነጋገሪያ ሆኖ ያንን እንትኑን አይከንነቱን ማጽናት ላይ የሚያተኩር ስለሆነ ነው እንደዛ የሚሆነው እንጂ እኔ እዚህ ላይ ይስፈን አይደለም ችግር። እኔ ችግር ያለበት እኔ በነገራችን ላይ ዘፈንም ላይ ኮሜንት ማድረግ እንደ ስብዕና የሚመጥነኝ ነገር አይደለም፣ አይመለከተኝም። አርቱ ፓርት ላይ አይመለከተኝም ማለት ነው። አርቲስቲክ ነገሩ ላይ የኔ ዋና ኮንሰርን የሚያደርገኝ ፕሮሞት ያደረጋቸው አህዳዊ ጽንሰ ሐሳቦች በኢትዮጵያ ፖለቲካ ላይ ሲሪየስ የሆኑ ችግሮች ስለሚያደርሱ ሊስተካከሉ ይገባል ነው እንጂ ኮሜንት የማደርገው ዘፈን እንደሚጠቀም ሰው አይደለም። በብዛት የሚያሳየው አንዳንድ ጊዜ መድረኮች ላይ ይዞት የሚወጣው አሁንም የቅርብ ጊዜው መድረኩም ላይ እንደዚሁ ሞአንበሳን ነው ይዞ የሚወጣው። ያ ደግሞ ሃይማኖታዊ አርማ ያለው የሰለሞናዊ ሰርወ መንግስትን ሙስሊሙን የማይቀበል ትርክት የሚያስተጋባ ነው። ለዛም ነው ፍቅር ይላል መልሶ ግን የሚያወራው ጥላቻ ነው የሚባለው። ሞአንበሳ ባንዲራን ይዘህ መተህ ስለ ፍቅር ልታወራኝ አትችልም። ምክንያቱም የሞአንበሳ ባንዲራ ሙስሊሙን ያገለለ እንደ ሀገሪቱ አካል አድርጎ የማይቀበል የእስላም ሀገሩ መካ የወፍ ሀገሩ ዋርካ በሚል ኢትዮጵያ የክርስቲያን ደሴት በሚል መሰረት ላይ የተቦካና የተጋገረ አግላይ አመለካከት ነው። ያንን አግላይ አመለካከት ጠቅልሎ እየዘፈነ ቤቱ ውስጥ በሚነሱ እንትኖችም ሳሎኑ ላይ እየሰቀለ ምን እያለ ስለ ፍቅር ሊያወራኝ አይችልም። ፍቅር አይገባውም፣ ፍቅር አያውቅም ቴዲ የምንለው ለዛ ነው። የባንዲራ ፖለቲካውም ጭምር ፍጹም የተሳሳተ ነው። አንድ የሚያደርግ ነገር ይዞ አይመጣም። ከዛ ይልቅ ሁልጊዜ በጣም ወጣ ያሉ ነገሮችን ነው። የበዓል ምኞት እንኳን ላይ ስትመጣ አንድ ጊዜ አድዋ ላይ በጣም ሁሉም በሚያወራበት ሰዓት ከሆነ ነገር ከክርስትና ጋር አያይዞ ምኒልክ እኮ እንዲህ ብለው ለሙሴ ሸፍኔ ጻፉለት ብሎ ክርስቲያኑን ብቻ የሆነ እንትን የሚያደርግ የሞተው ክርስቲያን ጣሊያን ቆጨኝ ምናምን የሆነ በቃ ድባቡን ለማበላሸትና አጓጉል እንትን በኋላ ላይ የመሰረዝና እንትን ማለት ነገር ተከተለ። ግን በየጊዜው የሚያመጣቸው ነገሮች አህዳዊውን ስርዓት የማወደስ ለዛ ወገንተኝነት የማሳየትና ቢዝነስ የመሸቀል እንጂ እንደሚለው ፍቅር፣ አንድነት፣ ይሄ ትብብር፣ የጋራ ስነ ልቦና የሚል ነገር አይደለም ነው። ትርክቱ ፉገራ ነው። ምንም he's not living up to his goals ማለት ነው። ጎል ብሎ ያስቀመጠውን ነገር ሲኖርበት አናይም ነው። ከዛ አንፃር ይሄኛው እንዳንተ ሐሳብ ላይ ያዘውና በነገራችን ላይ በኢትዮጵያ ኪነ ጥበብም ሆነ ስነ ጽሁፍ በጣም ብዙ ጊዜ የዘፈንን እስልምና አይፈቅድም አይደለ? አንድ ክርስቲያን ዘፋኝ በጣም አውትሻይን ሲያደርግ የኛም የሆነ ሙስሊም የሆነ
የሆነ የእስልምናን ቫልዩ ሊያንጸባርቅ የሚችል ሰው ዝነኛ ተደማጭ ተወዳጅ ሰው የለንም የሚል ቁጭት አንዳንዴ ይሰማሃል? እኔ ዘፈን ኢንተረስት ሆኖ አያውቅም። እንደ አርት ብዙ እንትኑም ኮንሰርኑም የለኝም። ቆይ ስለ ዘፈን አይደለም ምናምን ነገሮች አሉ። ዘፈን ማለቴ ስለ ዘፈን ማውራት አይደለም። አሁን ቴዲ የሚያስተላልፈው እኮ ፖለቲካ ስለሆነ ነው። ፖለቲካዊ መልእክት ያለው ነገር በዘፈንም ቢመጣ በፊልምም ቢመጣ በልብ ወለድም ቢመጣ በየትኛውም አይነት ፎርማት ቢመጣ የሆነ የፕሮፓጋንዳ አቅጣጫ ይዞ እስከመጣ ድረስ ያንን ነገር የመዋጋት ፋይት የማድረግ አስተሳሰቡ የቴዲን ሐሳብ እኮ ዩቲናስ የምትባል በጣም ታዋቂ በጣም ተወዳጅ ድንቡሽቡሽ ቲክቶከር እኔ ልማልማላህ ሸመንደፈርን መሰለኝ እሱን አንድ ሰርታ እንደውም አንተ ሁሉን ስትላት ነበረ። ያን ያክል እኮ በሙስሊሙም ያን ያክል አንተ በምትለው ልክ አይደለም። በጣም ተወዳጅ ተቀባይ እኮ ነው። ወጣቶች እኮ በጣም የሚወዱት ነው። ቴዲን ሲያገኙት እኮ እኔ እኮ ቅድም ስጀምር ነግሬሃለሁ። እኔ የምወክለው ራሴን ነው፣ ሀሳቤን ነው የምወክለው። ተክቢር ሚዲያ ላይ የማስተላልፈው ሀሳብ ለሙስሊሙም ሆነ ለኢትዮጵያ በአጠቃላይ ይጠቅማል ብዬ የማስበው እሰነዝራለሁ። ሰው ተቀበለኝ አልተቀበለኝ በእኔ ስሌት ውስጥ ያለ ነገር አይደለም። እኔ የሚጠበቅብኝ ሀሳቤን በወጉ ማቅረብና ለመሸጥ መሞከር ነው። ከዛ በኋላ ሀሳቤ ለውጥ ፈጠረ አልፈጠረ በእኔ ቁጥጥር ስር ያለ ነገር አይደለም። እኔ ግን ትክክለኛ የምለውን ምርህ አስቀምጬ እሄዳለሁ። ከዛ አንጻር ነው የማየው እንጂ ማን ደገፈው ውጤቱ ምን ሆነ አይመለከተኝም። እኔ ስለ ውጤት አያገባኝም። የእኔ ስራ ትግል ነው ብዬ አምናለሁ። ለመልካም ነገር መታገል ነው። ትግሉ ፍሬ ካፈራ መልካም ደስ ይለኛል። ካላፈራም ግን ለትግሉ በመቆሜ ብቻውን ከፈጣሪ ከአላህ ትግልስ ልክ ነው ወይ አቋቋምህ ብዬ ነው። ድምፃዊ አለማየሁ እሸቴ በቴዲ አፍሮ ሰርግ ላይ ተገኝቶ ቴዲ የአብደላም የቀጀላም ልጅ ስላልሆነ ደስ ይለናል የሚል ንግግር ተናገረ። ቴዲ በዚህም ደስ አለው። እኔም ደስ ብሎኛል፣ ደስ ሲለው ስላየው ቴዲ። እኔ የተረዳሁበትን መንገድ እነግርሃለሁ። አንተ ግን የተረዳኸው ሙስሊምም ኦሮሞም ስላልሆነ ነው። የአብደላም የቀጀላም የከበደም ያየለም ልጅ ባለመሆኑ ቴዲ ደስ ይለናል ቢል አለማየሁ እሸቴ የምትሰማው ምንድን ነው? የማንም አይደለም የሁላችንም ነው። ነገር ግን ቀጀላም አብደላም የሚለውን ስም ባበበ በከበደ ተክቶ ሲያወራ ፖዚቲቭሊ በዚህኛው በተረዳኸው አእምሮ በቃ የሰዎችን ስም ነው የጠራው። ፖዚቲቭሊ መረዳት ማለት ሞኝነት ማለት ነው። ፊት ለፊት ያለው ጠማማ ነገር የለም። የኢትዮጵያ አርት ላይ አይደለም ፊት ለፊት ያለው እኮ ነገር የለም። አስረዳ። እሺ ጥሩ፣ ያንተን አተረጓጎም ነገርከኝ። ፊት ለፊት ያለውም እንደዛ ነው ለኔ። ይሄ እኮ አንድ ሰው ንግግር ሲናገር አጠቃላይ ከሰውየው ትርክት ካለበት እንትን ኮሚኒቲ የጥበብ ኮሚኒቲ ከምን አንጻር አርብቦ ካለው መንፈስ አንጻር ትረዳዋለህ። እኔ የኢትዮጵያ ስነ ጥበብ ላይ የሰራው ቴዲ ላይ ብቻ አይደለም፣ ድራማዎች ላይ ሰርቻለሁ፣ የክሊፖች ላይ ሰርቻለሁ፣ ሌሎች እንዲህ ፖለቲካዊ መልእክት አላቸው የምላቸው ነገሮች ላይ የራሄል ጌቱ ኢትዮጵያዊ ላይ ሰርቻለሁ። ለምሳሌ ብዙ ቦታ እሰራለሁኝ፣ በየጊዜው እንትን ላለሁኝ። ስነ ጥበቡ ኪነ ጥበቡ ዓለም ውስጥ ለረጅም ጊዜ ሰፍኖ የቆየውን የአግላይነት በሽታ ለረጅም ጊዜ ስተቸው ኖሬያለሁ። ድራማ ሰሪዎችን ይጨምራል። ስነ ጥበቡ ላይ ፊልም ሰሪዎች ሙስሊሙን የሚቀርጹበት መንገድ፣ ገጸ ባህሪ ሲቀርጹ ለሙስሊሙ የሚሰጡት ቦታ፣ ለሌላው የሚሰጡት ቦታ፣ እኒህ ሁላ ነገሮች የጥቅል ትርክቴ አካል ናቸው። ምናልባት አንተ ያየሃት ያችን ቪዲዮ ሊሆን ይችላል። እኔ ግን ሰፊ እና ረጅም ነገር ነው ስሰራ የቆየሁት። ስለዚህ የዋህ መሆን ሳይጠበቅብኝ አለማየሁ እሸቴ የአብደላም የቀጀላም ልጅ አይደለህም ሲል እኒህ ሁለት ቃላት ዝም ብሎ አፉ ላይ ድንገት መተውለት በአጋጣሚ የተናገራቸው እንዳልሆኑ ለመረዳት የሚያስችል ግንዛቤ አለኝ በኢትዮጵያ ስነ ጥበብ ዙሪያ። ስለዚህ በእንዲህ አይነት የዋህነት ልረዳው አልችልም። ሞኝነት ነው ሊሆን የሚችለው። ማለት ለማለት የፈለገው ምን እንደሆነ እየገባኝ እንዳልገባኝ ሆኜ ለሸፋፍንለት አልሞክርም። የምረዳበት ጥቅል ሂደት አለኝ። የኢትዮጵያ ፖለቲካ በጣም የኢትዮጵያ ስነ ጥበብ እጅግ በጣም ችግሮች ያሉበት፣ አካታችነት የማይስተዋልበት፣ ሁልጊዜ ሙስሊሙን ጠንቋይ፣ ቃልቻ ወይ ደግሞ ሱቅ ሻጭ ምናምን ብቻ አድርገው የሚያሳዩበት፣ ሙስሊሙን በቃ የሚሰጡት ገጸ ባህሪዎች በሙሉ እንዲህ አይነት ነገሮች ረጅም ጊዜ ሰፊ ኪነ ጥበብ የነባራዊ የገሃዱ ዓለም ነጸብራቅ ነው ይባላል። እንግዲህ ሙስሊሙ በገሃዱ ዓለም እንደዛ ነው ብለህ ካሰብክ ያንተ የኪነ ጥበብ እንደ ፍንዳሜን የደረስኩት የኔን አይደለም የደረስኩት። እንደዛ ቢሆን ጥሩ ነበር። እነሱ ግን የሚፈልጉትን አልኩ አህዳዊ የፖለቲካ ስርዓት ከረጅም ጊዜ
ሰፍኖ የመጣው አሲሚሌሽንን መሰረት ያደረገው ሙስሊሙን ማጥላላት ጠላት አድርጎ ማሳየት የሚወደው የፖለቲካ ስርዓት ቅሪቶች ናቸው። ያ የእውቀት ምርት ስርዓት የፈጠረው ውጤቶች ናቸው። የዛ በመሆናቸው ጥበባችን ራሱ የምናይበት እይታ ራሱ የተንሻፈፈ ነው ማለት ነው። ይሄ የስነ ጥበብ ሰዎች ብቻ ችግር አይደለም። ከላይ ጀምሮ ኔሽን ስቴት መሆን ያለመቻላችን ችግር የፈጠረው ነው። ግዛት ብቻ ሆነን የቆየ ነው። ግዛቷ ተከበረ ኢትዮጵያ። ከዛ ግን የጋራ ስነ ልቦና መፍጠር ላይ ኮምፕሊትሊ ፌር አድርገዋል። በተለይ ደግሞ ምኒልክና ኃይለ ሥላሴ በዚህ በኩል ትልቁን ወቀሳ ይወስዳሉ። ጥሩ ሙከራዎች ነበሩ። ለምሳሌ የልጅ ኢያሱ ሙከራ ጥሩ ልምምድ ነበር። አካታች መሰረቶችን ለማምጣት የኮርፖሬት ለማድረግ ብዙ ጥሩ ነበር፣ ግን ፌል አድርገዋል። ልጅ ኢያሱ ላይ 3-4 ረጃጅም ፕሮግራሞች ቃለመጠይቆችም ጭምራሉ። ብታዩ ጥሩ ግንዛቤ ይሰጣል። ምናልባት የልጅ ኢያሱ ሰልሞ ነበር አይደል? ተሳክቶ ሰልሞ ነበር ኖ እኔ ያየኋቸው የታሪክ እንትኖች ሰልሟል የሚለው ላይ ልዩነት አለ። በጣም አሁን ባየሁበት ረዳን ወደ እስልምና አልሰለመም የሚሉት የበለጠ የሚያስገዱ ትርክቶች አሉ ብዬ አስባለሁ። ለምሳሌ እኔ በብዛት ሚዲያ ላይ ያቀረብኳቸው ሰዎች ሰልሟል የሚለው ትክክል እንዳልሆነ ይናገራሉ። ለምሳሌ አቡበከር አህመድ የታሪክ ባለሙያው ተመራማሪ አቡበከር አህመድ እንደዛ የሚል ነገር ነበር ያቀረበው። ስለዚህ ግልጽ ያለ ነገር ላይኖር ይችላል። ግን የዳር ሀገር ፖለቲካን አሰፋፈሩን ይሄ የፖለቲካውን ስርዓት ለመቀየር ጥሩ ነበር። ነገር ግን የተለያዩ አካላት ባደረጉበት ሴራ ያው ልምምዱ ቶሎ ባጭሩ እንዲቀጭ ተደርጓል ማለት ነው። ያው የሄደበት መንገድም ነው። አንድ የኃይለ ሥላሴ ሚና እዚህ ውስጥ ትልቅ ነበር። ራሱ የኃይለ ሥላሴና ምናልባት ምን በማስበው መልኩ የግብፅ ሚና እዚህ ውስጥ ከፍተኛ ነበር ብዬ አምናለሁ። እሺ ቴዲ አፍሮ እና እስራኤል ሰሞኑን ኮንሰርት ነበረው። ቴዲ አፍሮ እስራኤል እንዴት ለእስራኤል ላይ እንዴት ኮንሰርት ይሰራል እንደዛ የሚለው ቀሳል ነበር። የእስራኤልን የነፃነት ቀን ሊያከብር እንደዛ ማለቱ ነው ችግር የፈጠረው እንጂ እንትን ማድረጉ አይደለም። ፍቅር ምናምን እያለ ራሱን የሚያስተዋውቅ ፍቅር ያሸንፋል የሚል ሰው የእስራኤል የነፃነት ቀን ብሎ 750 ሺህ ፍልስጤማውያን ከመሬታቸው ላይ በግዳጅ የተባረሩበትን የተጨፈጨፉበትን ክስተት ዋና የሚከበር ሴሌብሬት የሚደረግ ነገር አድርጎ ማምጣቱ ያው የተለመደው የወጥነት ማጣት ነው። ከቴዲ የለመድነው ሁሌም እንደዚህ ነው። ግን ሁሌም ደግሞ በአዲስ ነገር ባደረገ ቁጥር መወቀሱ አይቀር። ምክንያቱም ልጁ አጀንዳ ያደርጋል። አንድ ነገር ይዞ ሲመጣ ያ ነገር አጀንዳ ቴዲ አፍሮ እስራኤል ብቻ አይደለም እኮ ኮንሰርት የሚያቀርበው፣ አሜሪካን ያቀርባል፣ አውሮፓ ያቀርባል። ኢቨን ሀገር ውስጥም እየተዟዟረ የፍቅር ጉዞ የሚል ፕሮግራም አለው። የተለየ እስራኤል ሄዶ እዛ ላሉ ኢትዮጵያውያን በአማርኛ መዝፈኑን በምን አገናኘው ከፍልስጤም ጋር ከአንተ ፕሮጀክት ጋር? አይደለም። እኔ አሁን በብዙ ጉዳይ የአንተ ሀሳብ ወደ ማህበራዊ ሚዲያውም ወደ ህዝቡ በራሱ ብቻውን አይዲያህ ትግልህ ጉዳይ ሰንጥቆ አልገባም። ስለዚህ እነ ቴዲ አፍሮን እና አፄ ቴዎድሮስን እነ ሚኒሊክን እንዲያውም አንድ አልሆንልህ ካለ መጉላትና መግዘፍ ኑረዲን ኢሳ አልሆንልህ ካለ መጉላትና መግዘፍ ከትልቁ መሃል አንዱን መርጠህ ዝለፍ የሚባል በጣም የምትገርም ሀሳብ ብዙ ያላት ጥቅሳለች። ስለዚህ ያንተን ሀሳብ ለመሸጥ እንደ ቴዲ አፍሮ ያለን ሰው መጥለፍ፣ እንደ አፄ ቴዎድሮስ ያለን ቆራጭ ቀጥቃጭ ማለት እንደነ ሚኒሊክ አፄ ቴዎድሮስ እንደዛ አይነት ነገር አይባሃለሁ። በጤናህ ነው በጤናዬ ነው እንዳልኩ ነው። እኔ በጣም ወጥነት እንዲኖረኝ ይጥራለሁ በብዛት በማደርጋቸው ነገሮች። ቅድም እንዳልኩ ኢትዮጵያን የሚጎትታት ፖለቲካ የአካታችነት አለመኖር፣ የእኩልነት አለመኖር ነው ብዬ አስባለሁ። ያ እንዳይኖር ካደረጉት መሰረታዊ ነገሮች ደግሞ የአህዳዊ አስተሳሰብ ነብሮ በአገሪቱ ማህበረ ፖለቲካ ውስጥ ነብሮ መቆየቱ ነው ብዬ አስባለሁ። ስለዚህ ሁልጊዜም ለማድረግ የምሞክረው ምንድነው ይሄን የረበበ የተደራጀ የተሳሳተ አስተሳሰብ መተቸት ነው። ይሄ አስተሳሰብ ባለባቸው ቦታዎች ሁሉ ተቻለሁ። በስነ ጥበብ ውስጥ ሲሆን በቴዲም በሌሎችም በተቸውት መልኩ ተቻለሁ። ፖለቲካ ውስጥ ሲሆን በፖለቲካው መሪዎቹ ተቻለሁ። በሌላም አቅጣጫ ሲሆን ሃይማኖት ውስጥም ይዞ የሚመጣ ሲኖር የሃይማኖት ውስጥ ተቻለሁ። በገባበት ይህንን አስተሳሰብ እየገባው የመተቸት ነገር ነው። በቴዲ ጥላ ስር ሆነህ
ስለ ቴዲ መናገር ከአህዳዊ ፕሮጀክት ውስጥ አንዱ ብቻ ነው። አንተ መስሎህ ነው እንጂ እኔ አህዳዊነት ላይ ያቀረብኳቸው ትችቶች ሁለገብ ናቸው። ስለዚህ ትልልቅ ሰዎችን እየተከተል ታጣቂዎች መካከል ገብቻለሁ። የታጣቂዎች አስተሳሰብ፣ የሃይማኖት ሰዎች አስተሳሰብ መካከል ገብቻለሁ። የትምህርት ስርዓቱ ላይ ለብቻው ገብቻለሁ። ቤተ ክህነት ውስጥ እንደ ማህበረ ቅዱሳን ያሉ ምናምን ድርጅቶች ላይ ገብቻለሁ። በሁሉም አቅጣጫ አካታችነት የለባቸው የምላቸውን ነገሮች ተችቻለሁ። አንተ የቴዲ አፍሮ ብቻ ስለመሰለህ ነው እንጂ አይደለም። ሌሎቹም ላይ ማለት ነው። ሌሎቹም ሀሳቦች ላይ እየተከተልክ ግርግራቸውን ስትል ታዋቂ ተደማጭ ኢትዮጵያውያን ላይ የብቻህን አይዲያ ሰርጾ መግባት አልችል ሲል በትልልቅ ሰው መሃል መዝለፍ ነው ወይ ዓላማህ? አሁን እኔ ሁለቱም እንግዲህ ላለፉ ከ2018 መጨረሻ አካባቢ ጀምሮ የቪዲዮ ስራዎችን ስሰራ ቆይቻለሁ። የእስራኤልን ነገር ልምጣልህ። ከ2018 መጨረሻ ጀምሮ የቪዲዮ ስራዎችን ስሰራ ቆይቻለሁ። በእነዚህ ወቅቶች ውስጥ ማፍራት የቻልኳቸው ሰብስክራይበሮች ለምሳሌ ዩቲዩብ ቻናሌን ብታይ ቶክ ኢትዮጵያ 19,000 ነው። ተክቢር ሚዲያ አሁን አክቲቭሊ ስለምሰራበት 27,000 ደርሷል። ለታዋቂነት የሚሆን መንገድ ውስጥ አይደለም የገባሁት ልልህ የፈለኩት። ታዋቂ መሆን ብፈልግ ሌላ የተሻለ መንገዶች ነበሩ። ታዋቂነት ዓላማዬ ቢሆን እንደውም ታዋቂ የማያደርግና የሚያስመታ የሚያስጨፈጭፍ የአውራሪስ ቆዳ ውፍረት የሚያስፈልገው ቦታ ውስጥ ነው የገባሁት። ምቾት የማይሰጥ ከብዙ ሰዎች ጋር የሚያናጭ የሚያጋጭህ ቦታ ውስጥ ነው የገባሁት። ታዋቂ መሆን ብፈልግ ነው የምልህ ኢትዮጵያ ላይ ታዋቂ ለመሆን የኢትዮጵያኖችን ፖለቲካ የሚያክል የለም። ታዋቂ መሆን ብፈልግ ዓላማ የታዋቂነት መሆን ቢሆን በእርግጠኝነት የምነግርህ ኢትዮጵያኖች መካከል ነበር የምገባው። ምክንያቱም በእንትን ራሱ ሚዲያን ራሱ ማሳደግ ብፈልግ ኢትዮጵያኖች መሃል ብገባ በአንድ ቀን ጎፈንድሚ ትልቅ ሚዲያ ላቋቁም ይችል ይሆናል። ምኒልክን ባወድስ ብዙ $1000 መሰብሰብ ይመቸኝ ይሆናል። እኔ ግን ያንን ነገር አልመረጥኩም። ስለዚህ የታዋቂነት መንገድን አይደለም ያስኩት። እኔ በእኔ የማስበው ማለት ነው። እንዲህ ለተሳሳትኩት አላህ ይምረኛል፣ እታረማለሁም ብዬ አስባለሁ። በጥቅሉ የመረጥኩት መንገድ የታዋቂነት መንገድ አለመሆኑን ራሱ እንትኑ ያሳያል ማለት ነው። 2018 ጀምሮ አሁን 7 ዓመት ማለት ነው። 7 ዓመት ቪዲዮ ስሰራ ቆይቼ በብዙ መልኩ ጥራት ያላቸው በሀሳብ የተደራጁ ነገሮች ስሰራዎች ቆይቼ ያገኘኋቸውን ሰብስክራይበር ቁጥር ተመልከት። የገባሁበት የታዋቂነት ፍለጋ መንገድ ቢሆን ከዚህ ወጥቼ ቴዲ አፍሮን ማወደስ ነበር ታዋቂ የሚያደርገኝ ማለት ነው። እውቅና ብፈልግ እዛኛው ካምፕ በሄድኩ ነበር ማለት ነው። እዚህኛው ካምፕ ላይ ምን እውቅና አለና ከነጭራሹ። ከዛ ውጭ ነው ያስተዳደገ ምንም ማህበረሰባዊ ትግል ላይ የሚያተኩር ስብዕና ነው ያለኝ። ተሳሳትኩ አልተሳሳትኩ ሌላ አቋም ሊኖረን ይችላል። ግን እኔ የሚያንቀሳቀሰኝ ሙቭ የሚያደርገኝ ነገር ይሄ ገንዘብ እውቅና የምትለው ነገር ብዙ ለኔ የሚስቡኝ ነገሮች አይደሉም። ለኔ ትልቅ ነገር የምለው ምናልባትም ያደኩበትም ቤተሰባዊ ሌጋሲያ ስለሆነ ለማህበረሰቡ ይጠቅማል ብለውን ነገር ማበረከት ያ ነገር ይመስጠኛል። ለኔ ትልቅ ሞቲቬት የሚያደርገኝ ያ ነው ያስባል። ቴዲ አፍሮ እስራኤል መዝፈኑን ወደ እስራኤል መሄዱን እንደዛ ስትጮህበት አልጮህኩም። ወደ እስራኤል መሄዱን ሳይሆን የእስራኤልን የነፃነት ቀን ላከብር ነው የሚሄደው ብሎ ከእስራኤል ኤምባሲ ጋር ባደረገው ውል መሰረት ከዛ ከውሉ ጀምሮ እኮ ነው። እኔ አሁን ይሄንን ሳቀርበው ሙሉን አቅርቤያለሁ። ካሁን ቀደም ኢየሩሳሌም ብሎ የዘፈነውን በሚቃረን መልኩ ማለት ነው። ካሁን ቀደም ገለልተኛ በሚባል መልኩ ነበር ኢየሩሳሌም ላይ የተወነው ማለት ነው። ያንን ገጸ ባህሪውን ገሽልጦ ጥሎት አዲስ ምናልባትም ጥሩ ገንዘብ ሊያስገኝለት ይችላል ብዬ የማስበውን የእስራኤል መንግስት ፕሮፓጋንዳ መሆንን መርጦ ሄዷል። ያን ያስወቀሰው በዋና አንተ የሰጠው ትርጉም ነው ይሄ ወይስ ለፕሮፓጋንዳ እንፈልገዋለን? እስራኤል ቴዲ አፍሮ ይሄን እኮ እንትኑን አንስቼ ነው ሙሉ ፕሮግራሙን የሰራሁት። እንዴት ጀመረ ጉዳዩ? ይሄ እኮ በዜና በምን ጭምር የነበረ ነው፣ አዲስ ነገር አይደለም። ዘገባዎቹን አምጥቼ የእስራኤል ኤምባሲ ጭምር የለጠፈውን ምን ያለውን ነገር በጥበብ ዘርፍ በመልኩ አብረን እንሰራለን ብለው መመካከራቸውን ምን ማለታቸውን ከዛ በኋላ በአጭር ጊዜ ውስጥ ወደ ኮንሰርት አድጎ ኳታርም ከኢትዮጵያ እኮ የባህል የዲፕሎማሲ ያላት ብዬ ነው። እስራኤል ምንድነው የተለየ የሚያደርገው? እስራኤል ቅኝ ግዛት ስለሆነች እኔ እንደ ኢትዮጵያም አንድ ማን ነው የሚገዛት እስራኤልን? ማለት ቅኝ ግዛት የማን ገዢ ናት እንጂ ራሷ እስራኤል ማለት የእንግሊዝ የቅኝ ግዛት ፕሮጀክት አሁን ደግሞ አሜሪካ ተረክባለች። የቅኝ ግዛት ፕሮጀክት የመካከለኛው ምስራቅ ተወካይ ናት። እስራኤል አፓርታይድ ስራ ማለት እስራኤል የእንግሊዝም ኤጀንት ባራገር አለች። ኦፍ ኮርስ ግን ስርዓቷን ነው እየነገርኩ ያለሁት። ስርዓቷ አፓርታይዳዊ ቅኝ ግዛት ነው።
ስለዚህ ቴዲ አፍሮ በሚለው መሰረት ያው መቼም እሱ እንደተለመደው ጭቆና ምን ያለበት ቦታ አይጠፋም ፍቅር ይላል እንጂ ግን እንደ ፍቅር ያሸንፋል መፈክሩ ቢሆን አፓርታይድን ደግፎ መምጣት አልነበረበት። እሱ እሺ ዘፈኑን በተመለከተ ነው የሄደው ብዬ ነው። ያው አንተ ያልከው ትርጉም እስራኤል መሄዱ እኔ ባለፈው ዓመት እስራኤል ሄጄ ስለነበር ያው አንተ የምትወደውን አካል የዋህ ትርጉም ልትሰጥለት ከሞከርክ ያ ያንተ ምርጫ ነው። እኔ ደግሞ ቴዲ የምረዳው እስከዛሬ ሲያደርጋቸው ሲናገራቸው ሲያሳያቸው ቀጥታ ኮንሰርት ሊያቀርብ እንደሄደ ኤምባሲውም ስለገለጸ እሱም ፐብሊክ ዲፕሎማሲ በዚህ ምን ያተርፋል? በነገራችን ላይ በዚህ ምን ያተርፋል ነው ስትራቴጂ ባለ ኮንሰርቱን በማቅረቡ ቴዲ የሚከፈለው ብር ይኖራል። ሰዎች ከፍለው ነው የሚገቡት፣ ከዛ ብር ያገኛል። ፕሮጀክት ነው፣ ሰዎችም ይዝናናሉ። እኔ ማየው ይሄኛው ፕሮጀክት ነው፣ አፍሪካ ተኮር ነው ብዬ ነው እንግዲህ ያቀረብኩት እንተና ሙሉ ቪዲዮን ብታየው አፍሪካ ተኮር የፐብሊክ ዲፕሎማሲ ስራ ነው የሰሩት። ለዛ ደግሞ ቴዲ አፍሮ ዋና አክሰሰሪ ሆኖ ወጥቷል።